1.3 ቢሊዮን ያህል የዓለማችን ህዝብ በደም ግፊትና የደም ግፊት ጋር ተያያዥ ያላቸው በሽታዎች ልብ ምናምን የደም ቱቦ መጥበብ ስትሮክ ምናምን ነገር ተጋላጭ ሆነዋል። በዚህ አጋጣሚ ማለት አሁን የአማራጭ ጉዳይ አይደለም፣ ግዴታ እየሆነ ነው ያለው። አሁን ላይ ትናንት እኮ አብሮ የነበረ ዛሬ ምን ሆኖ አለፈ ምናምን ነገር የሚባሉ ወሬዎች በአጋጣሚ በጣም እየሰፉ ነው ያሉት። ማታ አብረን ሻይ ቡና እያልን ነበር ምናምን ይባላል። ይሄኛው ከልብ ጋር የተገናኙ ኬዞች ናቸው። ሞስትሊ ብታምኝም ባታምኝም ኢትዮጵያ ውስጥ የኢትዮጵያ ጤና ጥበቃ ሚኒስቴር ዶክተር ሂሩት መስለኛል በቅርብ የዛሬ ሳምንት አካባቢ ነው ባወጡት መግለጫ ሲንግል ዴይ ኦልሞስት ከሰባ ሰው በላይ ኢትዮጵያ ውስጥ በልብ ነክ ህመሞች እያለፈ ነው ያለው። ስለዚህ ይሄ የምርጫ ጉዳይ ስፖርት ቤኔፊቱን ስታስቢው በብዙ ወይ ነው የምትገልጪው። ያው ሳይኮሎጂካል ቤኔፊት አለው፣ ፊዚካሊ ቤኔፊት አለው፣ ኢቭን ያው ደግሞ ለአሰልጣኞቹ ኢኮኖሚካል ቤኔፊትም ጭምር አለው። ከአይምሮ ጋር ስናገናኝ ለምሳሌ ስፖርት ስትሰሪ ዶፓሚን፣ ሴሮቶኒን፣ ኦክሲቶክሲን የሚባሉ ፊልስ ጉድ ሆርሞንስ ይባላሉ። እነዚህ ይሄ ጥሩ ስሜት እንዲሰማን የሚያደርጉ ሆርሞኖችን የሚያመነጩ ናቸው። ከምን ጋር ኢኩዊቫለንት ነው መሰለሽ? ቡና ስትጠጪ ለምሳሌ ዶፓሚን የሚባለውን ሆርሞን የማመንጨት አቅም አለውና ለዛ ነው ንቁና ደስተኛ እንደሆንሽ አይነት ስሜት የሚፈጥረው። ኢናዘር ዌራውን ጉዳቱ ግን ለሱ አዲክቲቭ እንድትሆኝ ያደርግና ኦልዌይስ ያ ዶፓሚን የሚነቃቀው ቡናውን ስትጠጪ ብቻ ነው። ቱ ዩ ሰርፕራይዝ ስፖርት ስትሰሪ ግን ይሄንን ሆርሞን ያለምንም እንትን በ15 እና በ30 ደቂቃ ውስጥ ይሄንን ሆርሞን ማመንጨት ትችላለሽ። ያ ማለት የአይምሮሽ ደስታ ላይ ንቃትሽ ላይ እና የመሳሰሉ ነገሮች ላይ ኢፌክት ኢትዮጵያ ውስጥ ሆነሽ ቀጭን ሴት አግኝተሽ ለምን ስፖርት አሰሪም ምናምን እንዴ ምን ይላጠፋው ትላለች። ኦልዌይስ ካልቸሩ እንዴት ሆነ መሰለሽ? ስፖርትን ከምን ጋር ነው አሶሺየት የሚያደርጉት? ከሰውነት ውፍረት መቀነስ ጋር ብቻ ነው። እስናን አባውት ላይክ ሰውነት ምናምን መቀነስ ብቻ አይደለም። በብዛት እንደውም ካልሽው የአይምሮ ኢፌክት ካርዲዮቫስኩላር የልብና ልብ ነክ ህመሞች ሪስፓይራቶሪ ሲስተም ይሄ ያልተነፋፈሱ እንትኖቻችንን ማስተካከል በተጨማሪም ደግሞ ሸንቃጣ የሆነ የሰውነት ቅርጽ እንዲኖሩ ማለት አፎርድ ማድረግ የሚችል ፕራይሱን ጂም ገብቶ መስራት ይችላል። ከዛም በላይ የማያደርግ ደግሞ እንደዚህ ማስ ስፖርቶች የአደባባይ ስፖርቶች በደንብ ተመቻችተዋል። እኛ ጋር መምጣት ይችላሉ። እሑድን ጨምሮ ማክሰኞ፣ ሐሙስ፣ ቅዳሜ እዛ ሳር ቤትም አለ ምናምን በሰፊው እየሰራ ነው። ብዙ ሰው እያንቀሳቀስ ነው ያለ ነው። ባይችሉ እንኳን በግላቸው ቤታቸው መንቀሳቀስ አለባቸው። በጣም እያደገ ነው ያለው ኢትዮጵያ ውስጥ ስፖርት የመስራቱ ካልቸር። ተገደውም ይሁን በፍላጎት ወደ ስፖርቱ የሚመጡ ሰዎች ቁጥር እየጨመረ ነው። ተገደው ማለት ዶክተር እንደዚህ ያስፈልጋል ሄደ ስፖርት ሰራ ምናምን ብሎት ሊሆን ይችላል። ኦር ደግሞ አርሊ ዲቴክት አድርጎት የሄልዝ ቤኔፊቱን ስፖርት ጋር የተገናኘውን ነገር እንደሱም አስበው የሚመጡ ስፖርተኞች አሉ። ይሄ ሊበረታታ ይገባል። ሰዎች ግን እባካችሁ የስፖርት መስራት ይሄ የቅንጦት አለ ኦር ደግሞ የምርጫ ጉዳይ አለ፣ ግዴታ ነው። ማንም ማሰብ ያለበት ግዴታው ነው ማለት ጤናውን ጠብቆ አምራች ትውልድ ፈጥሮ ጥሩ አስተሳሰብ ከሱስ የነጻ ትውልድ ለመፍጠር ከተባለ ስፖርትን መስራት ያው እንደ